እና ጦርነት አይጠቅምም። ኖራችሁበት አሁን በተለይ እናንተ እኮ ታውቁታላችሁ። ኖራችሁበት ምን ፋይዳ የለውም። አሸናፊ አያደርግም። አሸናፊ ወደሚያደርግ መንገድ እንሂድ። ወጣቱን አናስጨርስ። ስንት ሰው ሞተ አሁን ኦሮሚያ ውስጥ ኮሮና ሰው እንዳይገል ተፍጨርጭረን በመላው ሆርን ኦፍ አፍሪካ ኮሮና ያደረሰው ጥቃት ኢትዮጵያ አላደረሰም። ነገር ግን በአንድ ቀን በሁለት ቀን ግጭት ምን ያክል ነገር እንደወደመ አስቡት። እና ይሄ ቢቀር ይሻላል የሚል ሐሳብ እንያዝና እስረኞቹን በሚመለከት በፈጠነ መንገድ የህግ ስርዓቱ ህጉን ተከትሎ እርምጃዎች እንዲወስድ እንፍቀድ። እናንተን ተባበሩ፣ በእኛ በኩል እንደዛ እናርግ። ካላግባብ የታሰሩ ሰዎች በቂ ማስረጃ የሌለባቸው ሰዎች ደግሞ ካሉ እኛ ሳንሆን ራሱ የህግ ስርዓቱ እነዚህን አልፈልጋቸውም እያለ የሚሄድበትን መንገድ እንፍጠር። ያ ሲሆን ተቋም ይገነባው። በዚያ መንገድ ከሄድን መፍትሄ ያገኘን እንሄዳለን ብዬ አስባለሁ። ሞኖፖሊ ኦፍ ቫዮለንስ 100% ለመንግስት መተው አለበት። ይህን ካላደረግን በስተቀረ የህግ የበላይነት ካልተከበረ በስተቀረ ዴሞክራሲ የሚባል ነገር ማምጣት ስለሚያስቸግር በእኛ በኩል ማንም ሰው ከኛም ይሁን ከናንተ ወንጀል ከሰራ ለህግ እናቀርባለን። ጨለማ ቤት አናስርም፣ ጥፍር አንነቅልም፣ እግር አንቆርጥም፣ ግን ይዘን ለመንግስት እናቀርባለን። የእስር ቦታው ካልተመቸስ አቶ አዳነ እንዳነሱት እናጸዳለን፣ እናስተካክላለን። በዚያ መንገድ ሰው እንዲቀጣ አንፈልግም። ህግ ግን ስራውን መስራት አለበት። ያን ካደረግን ብቻ ነው ለውጥ የሚመጣው።